አቅመ ደካማ ናቸው ብለን የምናስባቸው ተማሪዎች እኚህ ብቻ አይደሉም ከዚህም በላይ ናቸው በጣም ብዙ ናቸው ግን ሬንጅ ስለሚያስቀምጥልን ነው ሲቀጥል ደግሞ በየጊዜው ምንድነው ይሄ ግሽበት የላይፍ ያኗኗር ሂደታችን ደግሞ የኑሮ ውድነቱ ደግሞ በየጊዜው እየጨመረ ነው የሚመጣው የማቴሪያል ኮስት የስልጠና ማቴሪያሎችን የሚገዙበት ሁኔታ የትራንስፖርቴሽን እያንዳንዱ ነገሮች እየጨመሩ ነው እየመጡ ያሉት እና ፕሪቪየስ ከነበረው ዲሲር ያለው ደግሞ ፔመንት እንደ ፕሪቪየሱ አይደለም ሁሉ ነገር እየጨመረ እንደመምጣቱ የተነሳ ደግሞ ካሉት እነዚህ ነባራዊ ሁኔታዎች አንግል እነዚህ የሰፖርት የሚደረጉት የገንዘብ መጠን የሚጨምርበት ኦፕሽን ቢኖር ካለው ያው እየተነጋገን በዛ አንግል የሚደረግበት ሁኔታ ቢኖር ከዛም ባለፈ ደግሞ ምንድነው ብዙ ጊዜ በጣም ብዙ ጊዜ ማስበውና እንዲነሳ ፈልገው ነገር ምንድነው የቁጥሩ መጠን ቢጨምር የሚለው ነገር ነውና አብዛኛው ማለት ይቻላል ያው እንደምናውቀው አዲስ አበባ ውስጥ በጣም የተሻለ ኑሮ የሚኖር የሚባለው በጥቂት ነው አብዛኛው በመካከለኛውና ዝቅተኛ ሬንጅ ውስጥ ባለ ነውና ስለዚህ አብዛኛው ሰልጣኝ ደግሞ በዛ ሬንጅ ውስጥ እንደመሆኑ መጠን የሰልጣኝ ቁጥር የሚጨምርበት ኦፕሽን ቢኖር የበለጠ ደግሞ ሰልጣኙ ሳቲስፋክት ሆኖ ስልጠናው ኢፌክቲቭ ሆኖ የሚጨርስበት ሁኔታ ይኖራል በክህሎት ውድድር ነው የተወዳደርኩት እና ከአዲስ አበባ አንደኛ ነው የወጣሁት እና የተሸለምኩት የ15,000 ብር ሽልማትና ሰርተፊኬትም ሰጥተውኛል በትምህርት ቤቱም የራሱ የሆነ ስጦታ አበርክቶልናል ይህን ይመስላል በጣም እዚህ ክህሎቱ ምኑ ያገኘሁት በጣም ውጤታማ አድርጎኛል በጣም ደጅ ላይ ብዙም አልተቸገርኩም እኔ ስራ ለማግኘትም ለመስራትም ይሄን ያለም አልተቸገርኩም እና በደንብ ስላስተማሩን እዚህ ይሄን ያለም ደጅ ላይ ምናምን ቶሎ ተቀባይነትም ይኖርሃል ስራ ቦታ ምናምን ስራህን አይተው በደንብ ጠቅመውናል እዚህ ያለው ማለት ነው የዛሬዎቹ ባለሙያዎች እዚህ ለመብቃታቸው እገዛ ባያገኙ ኖሮ ይህ ሁሉ ተስፋቸው ይከስም እንደነበረም ቤት ፋሚሊ ቤተሰብ ድጋፍ ለስኬት መብቃታቸውንም በማንሳት ምስጋናቸውን ያክላሉ ተግዳሮት የነበረብኝ ተመላልሼ ስለሆነ መማረው ትራንስፖርት ራሱ ተግዳሮት ነበር ከዛን ፋሚሊ ፋውንዴሽን እሱ በሚል ሰዓት እሱ ጥሩ እንትን በጣም ትራንስፖርት ምናምን ቸገር ነበር እዚህ ለመምጣት እና ይሄን እድል ስናገኝ በጣም ነው ደስ ያለንኛ እንደዚህ የሆነ ይሄን ያህልም ሁሉ ላይ ተጠቅመናል ብለን አልጠበቅንም ነበር ግን በደንብ ነው የጠቀመን ብዙ ለውጦች አድርገውልናል በእኛ ህይወት ላይ ማለት ነው የስ ፋውንዴሽንን በጣም ነው ማመሰግናቸው አሁን እዚህ በመማርበት ሰዓት ያው አንዳንድ ሰፈር የሚቀያየር ሁኔታ ነበርና የሄድኩበት ሰፈር ወደዚህ መጥቶ ለመማር አንዳንድ የትራንስፖርት ችግሮችም ነበርና በሰዓቱ እነሱ ረድተውን ያው በስነ ስርዓት መማር ችለናል ምናልባት በመሃል ማቋረጥም ሊኖር ስለሚችል ያለው ሁኔታ ላይ እና አመሰግናቸዋለሁ ስለረዱ አውርቶኛል የሆነ ሰዓት ላይ ማለት የማውጣው የትራንስፖርት እንትን በጣም ኮስቱ እየበዛ ሲሄድ በመሃል አቋርጥ ያልኩኝ የመወዛገብ ሁኔታ ውስጥም ገብቼ ነበርና ለመሆኑ የትስ ፋሚሊ ፎከስ ፋውንዴሽን ዋነኛ ዓላማና ድጋፉን በምን መልኩ ማጠናከር ይሻል አስፍቶ እንዳይቀጥልስ ችግር የሆነበት ጉዳይ ምንድነው ከዚህ አንፃርስ ከማን ምን ይጠበቃል የሚለው ሲገለጽም እኔ እውነት ለመናገር እንዳልኩት ነው ከዚህ በፊት በጣም ብዙ መርዳት የሚፈልጉ ሰዎች እንዳሉ አውቃለሁ በተለይ ደግሞ ወጣቶች በተለይ ደግሞ ያንግ ጄነሬሽን እዚህ ያለው
ልጆቻችን የምናሳድግ አበሾች በደንብ ልጆቻችን የሚፈልጉትን ማየት ያለባቸውን ነገር በማስተዋል ብናደርገው ጥሩ ነው እና የመርዳት ነገር ምንድነው ከራስ ሲያልፍ አንድ ነገር ሁሉ ጊዜ ለመልካም ነው ለልጆቹም ፐርሰናሊቲ ለራሳቸው እድገት ለተለያየ ነገር እኔ ማናችንም ብንሆን ውስጣችን እንደዚህ አይነት የመርዳት ነገር ውስጣችን ካለ ሰርቶ ማሳየት ለልጆቻችን ይሄንን ነገር እንደውም ከኛ አልፎ እነሱም ወስደው ይሄንን ነገር ደግሞ የበለጠ እንዲያሳድጉት እንዲችሉ ማድረግ ተገቢ ነው ላለሁኝ መፍራትና ይሄ ነገር እንዴት ነው አይሆንም ኢትዮጵያ ውስጥ ብዙ ስራ መስራት ከባድ ነው የሚባለው አባባል ብዙ ጊዜ ሰማለው እንግዲህ እንዳልኩት ነው የትም ቦታ ብንኖር ቻሌንጅ የሌለበት ኑሮ የለም ምንም አይነት ስራም የለም ሁሉም ቻሌንጅ አለው ግን እሱን ሁሉ ተቋቁሞ አልፎ ደግሞ ላሰብነው ላለምነው ነገር ቀድሞ በቃ ስራውን መስራት ትልቅ ነገር ነው ብዬ አስባለሁ በጎ ለመሆን ንጹህ ልብ በቂ ነው ብዬ ነው ማስበው እና በርግጥ በረዱ አንድ ሰው በረዳ ቁጥር ብዙ ነገር ነው የሚያደርግለት ትራንስፖርት ላጣ ሰው 10 ብር ብትሰጠው ለሱ ትልቅ ነገር ነው ስለዚህ እንተንቢ ይበልጥ የእርዳታ እንትኖች ምናምን ቢበረታቱ በተለይ ለተማሪዎች በጣም እንትን ነው ከቤተሰብም ያዩ ስንት መከራ ያዩ እንትን ስለሚሉ ትምህርትም አለ ያ ነገር ደግሞ ችግር ደግሞ ሲጨመርበት በጣም ከባድ ስለሆነ አንድ ተማሪ ማስተማር ማለት በጣም ትልቅ ነገር እና በደንብ እንትን ታይቶ ቢሰራበት ምናምን ያስባል በጣም ጥሩ ነገር አድርጎልኛል በጣም ከልብም አመሰግናለሁ እዚህም የስ ፋሚሊ ፋውንዴሽን እነሱ በሰጡኝ ብር ስራ እንጀምር ረድቶኛል እነሱ እንትን ባለጉልኝ ስራ አስጀምሮኛል እና ተለውጬበታለሁ ለውጥ አግኝቼበታለሁ ፋይናንሻሊ አሁን እየሰራው ያለኝ አልባሳትን ልክ እንደዚህ እሰራቸዋለሁ በኦንላይን ላይ የሴቶች ኮስሞቲክስ እነሱንም እየሰራሁኝ ነው እኛ እዚህ መማር በጀመረ ሰዓት ትዝ ይለኛል አንዳንድ ተማሪዎች እንደዚህ በራሳቸው እዚህ እየኖሩ ጎበዝ ሆነው መማር እየቻሉ ዕውቀቱ ኖራቸው አንዳንድ ተማሪዎች እኛ ከገባን በኋላ የማቋረጥ ምናምን ነገር ነበርና ምናልባት እኔም እንደዚህ ይሆን ነበር እንደ የሚል አይነትም እንትን በዛ ሰዓት እንዳስብ አድርጎኛል ምክንያቱም ያው በየጊዜው የሚጨምር ብዙ ነገር አለ ከቤተሰብ ጋር ስትኖር ተማሪ የሆኑ ብዙ የመቸገርም ምናምን ነገር ስላለ ብቻ እኔ ምናልባት በዛ ሰዓት እርዳታው ባይደረግልኝ ላቋረጥ እችል ነበር እንደዚህ አይነት ነገሮች እንትን ሲሉ ተማሪዎችን ደግሞ እንደዚህ የሚረዳ እንትን ሲኖር ይበረታታል ምክንያቱም አንድ ሰው ውስጥ ያለውን ማድረግ የሚፈልገውን ነገር እንዲያደርግ ድልድይ ሆነው እነዛ ሰዎች ያልፉ ስለሚችሉ ማለት ነው እና ይሄ ነገር እኛም እንትን እንዳልንበት ሌሎችም ከነዚህ ፋውንዴሽን ውጪ ሌሎችም እንደዚህ ተማሪዎችን ይረዱ ያው እነሱም ይመሰገናሉ ጥሩ ስም ነው የሚያተርፉት ከዛም በተጨማሪ ደግሞ ተማሪዎችን እየረዱ ቢያንስ እነዛ ሰዎች የራሳቸውን ነገር እንትን እንዲሉ ያደርጋሉ ማለት ነው እነዛም ሰዎች ደግሞ ሌሎችን እንዲረዱ መንገድ ይከፍታሉ ያስባሉ እነሱ እኔን አሁን ሰፖርት ባደረጉ ይኖሩ ወይ ላልሰራ እችል ነበር ስራ ላልጀምር እችል ነበር እነሱ ሰፖርት ሲያደርጉኝ ነው ስራ የጀመርኩኝ ሰው ሁላችንም ብንረዳዳ ልክ እንደ የስ ፋውንዴሽን ፋሚሊ ሁሉም ሰው እንደዚህ አይቶ ቢረዳዳ ጥሩ እንትን ይኖራል ብዬ አስባለሁ
የምገልጽላቸው በመጀመሪያ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው ከልብ። ለዚህ ደረጃ ያደረሱኝ እነሱ ናቸው። ወደፊትም ደግሞ ያው የነሱ ትንሽ በሁለት እግር መቆም እስክንችል ድረስ አጠገባችን ቢሆኑ ደስተኛ ነኝ እና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ይሄንን ዲዛይን የሰራ ነው ለፋሽን ሾው ውድድር ነበረ እና አባንት በሚል ኢንስፓይሬሽን ነው የሰራ ነው ያኔ እና አሪፍ ሰርቻለሁ ብዬ አስባለሁ በጊዜው እና በጣም ብዙ እውቀት ነው ያገኘሁበት ከፋሽን ሾው ራሱ ስራ እና ይሄን ይመስላል ስራዬ። ያው እንግዲህ በህይወት ውስጥ ፈተና ቢኖርም እኔ እንደውም ተመርቄ ከወጣኝ በኋላ በራሴ ነበር የራሴን ነገር ነበር ከፍቼ በዚሁ በተማርኩት የትምህርት እንትን ነበር መስራት የምፈልገው። አንድ አጋጣሚ ሆኖ አንዳንድ ማሽን መጨመር የብዙ ነገሮች እንትን ከጓደኞቻችን ጋር እያሰብን ነበር አንድ ላይ እንደዚህ ተደራጅቶ የመስራት ምናምን ነገርና አንዳንድ ነገሮችን በምናይበት ጊዜ ብዙም የተመቻቸ ነገር አልነበረም። ያው በማለት ተበታተን ሁላችንም ወደ ራሳችን እንትን ገባልና እኔ ወደፊት ራሴን የማየው ተምሬያለሁ። የተማርኩትን ነገር እንደ ከንቱ እንትን ማለት አልፈልግም። ምክንያቱም አሁን ላይ መስራት ባልችል ራሴን እንትን ማለት ባልችል እንኳን ነገር ላይ ግን ትልቅ ተስፋ አለኝ። ምክንያቱም እግዚአብሔር ይረዳኛል። በራሴ የመስራት እንትን አለኝ። ለሌሎችም አርአያ ለመሆን ሌሎችንም ለመርዳት የራሴ ብዙ እንትን አለኝ። ያው ይሆናል ብዬ አስባለሁ። እግዚአብሔር ይረዳኛል። ለወገን ደራሽ ወገን ነው ሲባል የኢትስ ፋሚሊ በትክክል ይገልጿል። እናም ይላሉም ሀገራዊ ኃላፊነትን በበጎነት ሲተረጎም ከመቃብር በላይ የሚቀመጥ ስም ነውና ምስጋናችን የላቀ ነው በማለት የሁለቱም የፖሊቴክኒክ ተወካዮች ማለትም የንፋስ ስልክ ላፍቶ ክፍለ ከተማ የሆቴልና ቱሪዝም ማሰልጠኛ ተቋምና እንደዚሁም በሜክሲኮ ፖሊቴክኒክ ኮሌጅ ተግባረ እድ ትምህርት ቤትም የፋሽንና ዲዛይን ትምህርት ቤት ተወካዮች በሚያስተላልፉት መልእክት እንቋጫለን። ቸር ቆዩልን። በጣም ደስተኛ ሆኖ ነው ስልጠናቸው የሚከታተሉት። ቅድም ብያለሁ፣ ስልጠና ሁሉ አቋርጠው የነበሩ የተመለሱበት ሁኔታ ነው ያለው። የትራንስፖርት መክፈል እስከሚያቅታቸው ድረስ የደረሱ ልጆች አሉ። እንደዚህ አይነት ነገሮች ሲመጡ ደግሞ ተስፋ ነው፣ አጠቃላይ ተስፋ ነው። የሆነ ቤተሰብም ነገር ሊደግፉበት ይችላሉ፣ ግን ተስፋ አለ በሚል እነዚያን ነገሮችን በማሰብ ደስተኛ ሆኖ ይሰራሉ። በሚገርም ሁኔታ ደግሞ ኢፌክቲቭ ሆኖ የምናያቸው ልጆች ደግሞ እንደዚህ አይነት ሬንጅ ውስጥ ያሉ ልጆች ናቸው። ይሄ የሚደገፉ ልጆችና ራሳቸውን ለመለወጥ ጥረት የሚያደርጉ ልጆች ናቸው። አብዛኛው ጊዜ በዚህ ሰፖርት ውስጥ የሚያልፉ ልጆች ናቸው። ቅድምም እንዳያችሁ በተለያዩ ውድድሮች ላይ ሰክሰስ የመሆን ኦፕሽን ናቸው። ምክንያቱም መለወጥም ብሎ ስለሚያስቡና ትንሿ ነገር ለነሱ ትልቅ ሆና ስለምትታያቸው ነገን መቀየር የሚለው ነገር ስላለ በዛ አንግል የነሱ ጋር ያለው ሳቲስፋክሽን እንደዛ ነው። በዚህ አጋጣሚ ያው ቤት በጣም የተከታተለች ያለውን ነገር ኮኦርዲኔት የምታደርግበት ሁኔታዎች ናቸው ያሉት እና የአክቲቭ የሆነ ፓርቲሲፔሽን አለ ፋውንዴሽኑ እና በእኛም ኮሌጅ ያው ለተማሪዎችም ሲደረጉ የነበሩት ለአለፉት 3 ዓመታት 2015 ጀምሮ እኔ እስከማውቀው ድረስ ከዛ ጊዜ ጀምሮ እስካሁን ድረስ ሰፖርቱ እንደቀጠለ ነው። ያው ያነሳዋቸው ደግሞ ይበልጥ እንዲጠናከሩ ያደረኳቸው ነገሮች እንደተቀመጡ ሆኑ ፋውንዴሽኑ ደግሞ ትልቅ የሆነ የራሱ አሻራ እያዋለ ነውና ያለው። በዚህ አጋጣሚ በተማሪዎችም ስም ላመሰግን እፈልጋለሁ ማለት ነው። በኮሌጅም ስም እንዳጠቃላይ እናመሰግናለን። አመሰግናለሁ። ያው እኛ እንግዲህ እንደ ኮሌጅ በኮሌጁ ስም በንፋስ ስልክ ፖሊቴክኒክ ኮሌጅ እና በዲፓርትመንቴ በሆቴልና ቱሪዝም ዲፓርትመንት ወክዬ የኢትስ ፋሚሊ ፎከስ የበጎ አድራጎት ተቋምን ማመስገን እፈልጋለሁ። ምስጋናዬ እጅግ ከልብ የመነጨ ነው። እግዚአብሔር ይስጥልን። ይሄን በጎ አድራጎት እርዳታ ድጋፍ ማድረጋቸው በዲፓርትመንታችን የተቀበልናቸው ሰልጣኞችን በተለይም እንደኛ ሙያና ዲፓርትመንት ሴቶች የሚበዙበት ዲፓርትመንት ስለሆነ አብዛኛው ድጋፍ የሚደረግላቸው ኦልሞስት 90-95% ሴቶች ናቸው። አንድ ወይ ሁለት ልጆች ናቸው መሰለኝ ወንድ ያሉት። ስለዚህ ሴቶችን
መደገፍ ደግሞ ማህበረሰብ መደገፍ ስለሆነ በጣም እናመሰግናለን። እንግዲህ በስም እንኳን ጠቅሼ እንደዚህ ነው ባልልም የእርዳታ ተቋሙን የኢትስ ፋሚሊ ፎከስን ማመስገን እፈልጋለሁ። እርዳታቸው እንዲቀጥል እና ነገም ከነገ ወዲያም ከኮሌጁ ጋርም ከዲፓርትመንትም አብረን እንደምንሰራ ተስፋ አለኝ። እኔም ጨርሻለሁ። አመሰግናለሁ። እግዚአብሔር ይስጥልኝ።